ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እነርሱ ግን እንቢ አሉኝ። አሁንም ቤታችሁ የተፈታ ሆኖ ይቀርላችኋል። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ የተናገረት ቃል የተነገረችው በዚህች አሁን እኔ በቆምኩባት ቦታ ላይ ነው። ይህ ቦታ የእንባ ቤተ መቅደስ የሚል ስያሜ የተሰጠው ቤተ መቅደስ ተሰርቶበታል። ይህ ቤተ መቅደስ የተሰራው በእንባ ቅርጽ ነው ይላሉ። በእንባ ጠብታ ማለት ነው፣ እንባ ዘለላ እና እዚህ ቦታ ላይ ሆኖ ለኢየሩሳሌም አልቅሶላታልና ብለው በዚህ ቦታ ላይ እንደዚህ አይነት ቤተ መቅደስ የፍራንሲስካን ወይም ካቶሊኮች የሰሩት ቤተ መቅደስ ነው። ጌታችን በዚህ ቦታ ሆኖ ነው ኢየሩሳሌምን ወደ ታች እያየ ያዘነላት። ይህንን ከመናገሩ ከጥቂት ደቂቃዎች በፊት ሕፃናት ከላይ ሆሳና እያሉ እየዘመሩለት እየመጣ ቆይቶ ልክ እዚህ ጋር በአህያ ተጭኖ ከወረደ በኋላ ነው እዚህ ጋር ሆኖ ኢየሩሳሌምን ሲያያት ከተማውን አሳዘነችው። ወደፊት የተፈታች ሆና እንደምትቀር በእርሱ እንደማታምን እንደምትግደው ሲረዳ እንዲህ ብሎ አለቀሰላት። ነቢያትን ገድለሻል፣ አሁን ደግሞ ጽዋው እንዲሞላ የነቢያቱን አለቃ እኔን ትገያለሽ ብሎ የተናገረው ትንቢት ተፈጽሞባታልና ጌታችን በዚህ ቦታ ላይ ሆኖ ያንን ቃል የተናገረው። ወደ ቤተ መቅደሱ ገብተን አንዳንድ ቦታዎችን እናያለን። ይህ ቦታ ጌታችን ትንቢት ከመናገሩ በተጨማሪ የመጀመሪያው ዘመን የነበሩ አይሁድ ክርስቲያኖች ማለት ያው እነ ቅዱስ ጴጥሮስም እነ ቅዱስ ጳውሎስም አይሁድ ነበሩ። ነገር ግን ክርስቲያኖችና የክርስቲያኖች መሪ ሆነዋል፣ አባቶቻችን ሆነዋል እና የነሱ ጥንት የመጀመሪያ ክርስቲያኖች የነሱም አጽም በዚህ ይገኛል። አሳያችኋለሁ። የቤተ መቅደስ አሁን ድጋሚ እንደዚህ ከመሰራቱ በፊት የነበረው ሞዛይክ ወይም ደግሞ የጥንቱ አሰራር እንደዚህ አይነት ነበር። በእንደዚህ አይነት ሁኔታ ነበር የተሰራው። ይሄ ሪሜናንሱ ነው የቀረው ማለት ነው። በእንደዚህ አይነት በጠጠር ሙሉ በሙሉ በጠጠር የተገነባ ነበረ። የባዛንታይን ዘመነ መንግስት የነበሩ ቤተ መቅደሶች የሚሰሩት እንደዚህ ነበረ። ቆስጠንጢኖስ በመጀመሪያው ቆስጠንጢኖስ በ3ኛው መቶ ክፍለ ዘመን ነው። ከዛ በፊት በነበሩ ዘመናት የነበሩ ቤተ መቅደሶች የሚሰሩት በእንደዚህ አይነት ቅርጽ ነው እና የዛ የቤተ መቅደሱ የበፊቱ እንደዚህ አይነት እንደነበር ለማሳየት ነው ያስቀሩት። የአሁኑ ግን ይህንን ይመስላል ማለት ነው ቤተ መቅደሱ። በአህያ ተጭኖ እየመጣ አህያው ላይ ሆኖ አንገቱን አቀርቅሮ ፊቱን በእጁ ሸፍኖ ሲያለቅስ የሚያሳይ ስዕል ነው። ለኢየሩሳሌም ሲያለቅስላት ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ እንደዚሁ ልጆችን ሰበስብ ዘንድ ወደድኩ፣ እነሱ ግን እምቢ አሉ ያለውን ቃል ለማመልከት ዶሮ ጫጩቶቿን በክንፎቿ ሸፍና የሚያሳይ ነው እና እዚህ ጋር ሆኖ ነው ይህን ቃል የተናገረው። በመስኮቱ ወደ ውጭ ሲታይ ኢየሩሳሌም ትታያለች ማለት ፊት ለፊት። ይሄ ፊት ለፊት የሚታየው አላስካ ሞስክ ወይም ደግሞ የአሁን መስጊድ የሆነው የጥንቱ የሰለሞን ቤተ መቅደስ ነው። እንግዲህ ከዚሁ ወጥተን ስንሄድ እዚሁ ግቢ ውስጥ ማለት ነው ሳንወጣ የጥንት አይሁድ ክርስቲያኖች የመጀመሪያ አማኞች ማለት ነው የእነሱን
አጥንታቸውን ሰብስበው በቆስጠንጢኖስ ዘመነ መንግስት የነበሩ ክርስቲያኖች አስቀምጠውታል። ያ ማለት ማለት ነው በመጀመሪያው ጊዜ የነበሩ በመጀመሪያው መቶ ክፍለ ዘመን የነበሩ ክርስቲያኖች እጅግ በመከራ ነው ክርስትናን ያሳለፉት። እንደዚሁ በቀላሉ አይደለም። ምክንያቱም ብዙ ፈተና ሲደርስባቸው ነበረ። ከአህዛብ ከማያምኑ ሰዎች ወንጌልንም ካልተቀበሉ ከአይሁዳውያንም ብዙ መከራ ሲደርስባቸው ነበረ። እነርሱም ራሳቸው አይሁዶች ናቸው፣ ግን ጌታን ተቀብለው ስለነበረ ጌታን ያልተቀበሉ ሌላ አይሁዶች መከራ ያጸኑባቸው ነበረ እና በካታኮምብ ወይም ደግሞ በግበ በምድር ጉድጓድ ውስጥ ተደብቀው ነው ሃይማኖታቸውን ሲያከናውኑ የነበረው እና በመጨረሻ እነሱ ካለፉ በኋላ ክርስትና በቆስጠንጢኖስ ዘመነ መንግስት በ365 ዓመተ ምህረት ጀምሮ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ ቆስጠንጢኖስ አዋጅ ካወጀ በኋላ ከዛ በኋላ ክርስትና ድጋሚ ወደ ላይ ከጉድጓድ መውጣት ችሏል ማለት ነው። አምልኮታቸውን በነጻነት መፈጸም ችሏልና በነጻነት መፈጸም የቻሉ ክርስቲያኖች በመጀመሪያው መቶ ክፍለ ዘመን የነበሩ አይሁድ ክርስቲያኖችን የተገደሉትን በየቦታው ወዳርቃ ያሉትን አጽማቸውን አጥንታቸውን ሰብስበው እዚህ ጋር በምናየው መንገድ ነው አጽማቸውን ያስቀመጡት። ያው እዚህ ጋር አሁን መታያቸው ትናንሽ ድንጋዮች የድንጋይ ሳጥኖች የመጀመሪያው መቶ ክፍለ ዘመን የነበሩ ክርስቲያኖች አጥንት የተቀመጠበት ነው እና እንደምታዩት እዚህ ላይ እንደምታዩት የሳጥኑ ቅርጽ ራሱ የኮከብ ምልክት ነው። ኮከብ ደግሞ በብዛት የሚጠቀሙት አይሁድ ናቸው እና እነሱም በዛ ጊዜ ክርስቲያን ቢሆኑም አይሁድ ክርስቲያኖች ስለሆኑ ባህላቸው፣ አሰራራቸው ሁሉ እንደዛው እንደነበረው ነው እና ምልክታቸውም ያው ነበረ እና ያንን የሚያሳይ ነው። እስካሁን ድረስ አሉ። አንዳንዶቹ ድንጋይ ላይ እንደምታዩት ነው። እዚህ ጋር እነዚህ ድንጋዮች የጥንት ናቸው። በመጀመሪያው መቶ ክፍለ ዘመን የነበሩ የመጀመሪያው አማኞች በጉድጓድ በየካታኮምቡ ሲያመልኩ የነበሩ ክርስቲያኖች የነሱ አጽም ተሰብስቦ በ365 ዓመተ ምህረት ጀምሮ ያሉ ደግሞ ክርስቲያኖች በቆስጠንጢኖስ ዘመን የነበሩ ክርስቲያኖች አጽማቸውን ያስቀመጡበት ነው ማለት ነው እና ይሄንን ይመስላል። የጥንት ታሪክ ነው ያለው። ክርስቲያኖች እንደዚህ ሲተባበሩ፣ ሲተጋገዙ፣ ሲተሳሰቡ ማየት እንዴት ያስደስታል። ይሄ ነበር ስርዓታችን። አሁን እንደዚህ እንደምንሆነው አይደለም ለማለት ነው እና ስንት ዘመን ተሻግረው የአባቶቻቸውን አጥንት ፈልገው እንደዚህ በክብር ያስቀምጡ ነበረ ለማለት ነው። ይሄን ይመስላል እንግዲህ